ቅዱሳን እንደምን ከረማችሁ እንደምን አላችሁ? ዛሬ ደግሞ አንድ የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ክብር ለጌታ ለእግዚአብሔር ይሁን። በኢሳይያስ ምዕራፍ 23 ላይ ቁጥር 10 ላይ ያለ የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ይህንን ሐሳብ ከተቀበላችሁና አሜን ካላችሁ ቃሉ የሚለው ሐሳብ በሕይወታችሁ ላይ ይፈጸማል። በኢሳይያስ ምዕራፍ 23 ቁጥር 10 ላይ ሲናገር ይላል፣ የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊ። ይህ 2026 ጎርፎ የማለፍ ዓመት ይሆንላችኋል። ከልካዩ የሚከለከልበት ዓመት ይሆንላችኋል። ከልካዩ የሚነሳበት ዓመት ይሆንላችኋል። ጎርፋችሁ ስትሄዱ ድምፃችሁ ከሩቅ ይሰማል። ጎርፋችሁ ስትሄዱ እንደ ሞገድ ትሆናላችሁ። ጎርፎ የማለፍ ዓመት ማለት የሚከለክልህን ነገር ተሸክመው አልፈህ ትሄዳለህ። ጎርፍ ሲመጣ ቤት ይሸከማል። ጎርፍ ሲመጣ ዛፍ ይሸከማል። ጎርፍ ሲመጣ ከተማን ተሸክሞ የመሄድ አቅም አለው። ወንድሜና እህቴ አትከለከሉም። ባለፉት ዘመናት ተከልክላችሁ ሊሆን ይችላል። በዚህ ዓመት ግን ጎርፎ ማለፍ ለናንተ ይሆናል። ጌታ ኢየሱስ ይባርካችሁ። ይህ ቃል የኔ ነው የምትሉ ኮመንት ላይ ላይክ እና ሼር ፎሎ አድርጉ። ጌታ በነገር ሁሉ ይባርካችሁ። ወዳችኋለሁ።